ከሰሞኑ በተለይም በማህበራዊ ሚዲያ ለአማራ ፋኖ አመራሮች ከፍተኛ ጫና እንዲሁም የአንድነት ጥሪ ሲደረግ መሰንበቱ የሚታወስ ሲሆን ይህን ተከትሎም የአማራ ፋኖ ሁለቱ ድርጅቶች ማለትም አፋብኃና ፋኖ ወደ አንድነት ሊመጡ መሆናቸው ታውቋል። በዚህ ዙሪያ ታማኝ መረጃ ምንጮቻችን ያደረሱን መረጃ እንዲሁም የፋኖ መሪዎችን ኢላማ ያደረገ አየር ላይ ጥቃት ለማድረስ አብይ አህመድ መዘገየቱን የተመለከተም ልዩ መረጃ ለን በዝርዝር ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባልና የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ ወታደራዊ አዛዥ የሆነውን አርበኛ ዝናቡ ልንገረውን ኢላማ ያደረገው የብልጽግናው ከበባ ሙሉ በሙሉ መክሸፉ ተሰምቷል። በዚህ ከበባ ውስጥ በተደረገ ትንቅንቅ አንድ የሬጅመንት ከፍተኛ ወታደራዊ አዛዥን ጨምሮ በርካታ የብልጽግናው ጥምር የጦር ሰራዊት በቋሪት እንደገባ መቅረቱም ተረጋግጧል። መረጃውን በዝርዝር እንመለከተዋለን። በሌላ በኩል ዛሬ አመሻሹን ጀነራሉ መከበቡ ተሰምቷል። እሱን ለማውጣትም ልዩ ኮማንዶዎች ወደ ቀጠናው ቢላኩም ውጤት አላመጡም የተባለው በዝርዝር የምንመለከተው ሌላኛው መረጃችን ነው። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል አፋብኃና ፋኖ አንድነትን ለመፍጠር መስማማታቸውን ምንጮች ገለጹ። በደረሰን መረጃ መሰረትም ሁለቱም ድርጅቶች ለአንድ ዓላማ እየታገልን በተናጠል የምናደርገው ጉዞ ከጥቅሙ ጉዳቱ እያመዘነ በመሆኑም አንድነታችንን ለአማራ ሕዝብ ነጻነት ብቻ አፋጣኝ መንገድ ነው በማለትም በቅርቡ አንድነታቸውን እንደሚያበስሩ ተገልጿል። የሁለቱ ድርጅቶች ወደ አንድ መምጣት ያስጨነቀው ስርዓቱ ደግሞ ከወዲሁ ከፍተኛ የማህበራዊ ሚዲያ ዘመቻ መጀመሩን የተነገረው። እንደ ምንጮች ገለጻ ከሆነም አርበኛው መከታ ማሞ፣ አርበኛ ደረጀ በላይና ኮሎኔል ፈንታው ሟባው ኃይላቸውን በመያዝ ወደ አፋብኃ ለመቀላቀል ስምምነት ላይ ተደርሷልም የተባለው። ይህ በእንዲህ እንዳለም በዛሬው ዕለት በወጣ ጥብቅ ወታደራዊ መረጃ መሰረት አገዛዙ በአራቱም የአማራ ግዛት የሚገኙ የፋኖ አመራሮችን ኢላማ ያደረገ ጥቃት ለማድረስ ለአየር ኃይሉ ትዕዛዝ መስጠቱ ሰምቷል። ዛሬ ሌሊቱንም የፋኖ መሪዎች ይገኙበታል የተባሉ የተመረጡ ቦታዎችን ምስል አንስቷል የሚሉት የመረጃው ምንጮች፣ በመሆኑም የአማራ ፋኖ መሪዎችም ሆነም አባላቱ አስፈላጊውን ጥንቃቄ እንዲያደርጉ ምንጮች መልእክታቸውን አስተላልፈዋል። ወደ ግንባር መረጃዎቻችን ስንሻገር ደግሞ የአማራ ክልል ጦርነት ዛሬም ተጠናክሮ ሲቀጥል በጎጃም ቀጠና ከፍተኛ ውጊያ ሲደረግ መዋሉም ታውቋል። በውጊያው የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የፋኖ ኃይሎች ከፍተኛ ድል ሲያስመዘገቡ፣ በአንጻሩ ያገዙ ኃይል ከባድ ጉዳትን አስተናግዷል። የብልጽግናው ጥምር የጦር ሰራዊት በዛሬው ዕለት ማለትም ህዳር 25 ቀን 2018 ዓ.ም ወደ ደጋዳሞት በሶስት አቅጣጫ ማለትም በቋሪት በአረፋ መድኃኔዓለምና በአንጀኔ በኩል ለመግባት በመካናይዝድ የታገዘም ውጊያ ከፍቶ መዋሉን ከቦታ የደረሱ መረጃዎች አመላክታሉ። በዚያው ወደ ውጊያም አገዛዙ አርበኛ ዝናቡ ልንገረውን ኢላማ አደርጋለሁ በሚል ነበር የተመረጠ የተባለ ኃይሉን ያስገቡ የሚሉት የመረጃው ምንጮች አገዛዙ በዚህ ውጊያ ዙ 23 ሞርተርና ልዩ ነው የተባለ የኮማንዶ ኃይል በማስገባት ከበባ ለማድረግ የሞከረ ቢሆንም በአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ ኮማንዶ ኃይሎች መብረቃዊ ጥቃት በቋሪት በአረፋ መድኃኔዓለምና በአንጀኔ ግንባር በከበባ አይቀጡ ቅጣት ሲቀጣም መዋሉም ታውቋል። ምንጮች አክለውም በዛሬው የቋሪቱ ግንባር አንድ ሬጅመንት ሰራዊት እንዲሁም ከፍተኛ ወታደራዊ አመራርን ጨምሮ በርካታ የመንግስት ጥምር የጦር ሰራዊት አባላት ሙሉ በሙሉ ተደምሰዋል ብለዋል። ያገዙ ኃይል ወደ ቀጠናው የገባው አርበኛ ዝናቡ ልንገረውን ታርጌት አድርጎም ኦፕሬሽን እሰራለሁ ብሎ አስቦ እንደነበረ ነው የሰማው። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጋራ በሸበል በረንታ ወረዳ ሊዱ ቀበሌም ገዳያሱ ቀበሌና መርጦ ለማርያም ላይ ከባድ ተጋድሎ ሲያካሂዱ ውለው የድል ብስራትን አሰምተዋል። በሸበል በረንታ ወረዳ ሊዱ ቀበሌ ውፍጥም አገው ትላንት ዳር 24 ቀን 2018 ዓ.ም ከሌሊቱ 8 ሰዓት በነበረው ውጊያ በርካታ ያገዙ ሰራዊት ሲደመሰስ በረከት ታደስ የሚባል አንድ ያገዙ ሰራዊት አባል ደግሞ መማረኩ እንዲሁም በመርጦ ለማርያም ከተማ በርካታ ፖሊሶች ላይ እርምጃ በመውሰድ ጀብዱ ሰርተው የፋኖ ኃይሎች መውጣት ችለዋል የተባሉ። በሸበል በረንታ በነበረው ውጊያም የ64ኛ ክፍለ ጦር አመራሮችና የሸበል በረንታ ደጀኑ ህዝብ ተሳትፏል ሲሉም ምንጮች ከስፍራው አድርሰዋል። በዚሁ በጎጃም ቀጠና ሰከላ ግሽ አባይ ከተማ ደግሞ በአማራ ፋኖ ኃይሎች እጅ መግባቷ ሲነገር ሰከላ ወረዳ መሽጎ የነበረው የብልጽግና ጥምር ኃይል እኛ ብቻ የሞትን ሚሊሻ ገብቶ የማይዋጋ ለምንድነው በማለት ቅሬታ አቅርቦ እንደነበር ተገልጿል። በዚህ የተነሳም ያገዙ ሰራዊት ሚሊሻና ፖሊስን ግሽ አባይ ላይ በማስቀመጥ ሚስጥር እንኳን ሳይነግሯቸው ወደ አጉት የተንቀሳቀሱ ሲሆን ሚሊሻው ከመኝታ ሲነቃ ግሽ አባይ ከተማ በፋኖ ቁጥጥር ስር ሆና ተገኘች ይላሉ ምንጮቹም። በዚህ ከባድ ድንጋጤ ውስጥ የገባው የሚሊሻ ኃይሉም ድረሱልን ቢልም የሚደርስላቸው ኃይላቶም በደንብ ተወቅተዋል የተባለው። በሌላ በኩል ዘጋርዲያን የተሰኘው ዓለም አቀፍ ሚዲያ ደግሞ በአማራ ሕዝብ ላይ የተከፈተውን ጦርነት የተፈጸሙ የጦር ወንጀሎች በተመለከተም
ዝርዝር ዘገባ ይዞ ወጥቷል። በዘገባውም ዓለም አቀፉ ሚዲያም የብልጽግናው ወንጀል አጋልጧል። ቢቢሲ ከሰሞኑ የብልጽግናውን የዘር ፍጅትና ጾታዊ ጥቃት ወንጀል ማጋለጡ የሚታወስ ሲሆን ዛሬ ደግሞ ዘጋርዲያን የተሰኘው ዓለም አቀፍ ሚዲያም የብልጽግናውን የጦር ወንጀል አጋልጦታል። ዘጋርዲያን ብልጽግና በአማራ ላይ የከፈተውን የዘር ፍጅት ጦርነት ሰፊ ሽፋን በመስጠት ያስነበበ ሲሆን ሚዲያው በዘገባው ላይ የብልጽግና አገዛዝ ሰራዊት በአማራ ክልል በሚገኙ ሲቪሎች ላይ ጅምላ ጭፍጨፋም፣ ዘፈቀደ ስርና ጾታዊ ጥቃት እያደረጉ መሆኑን አጋልጧል። ለምሳሌም መስከረም 27 ቀን 2018 ዓ.ም ከላሊበላ ጥቂት ኪሎ ሜትር ርቃ በምትገኘው ሳንቃ በሚገኝ ጤና ማዕከል ላይ በደረሰው የጀት ድብደባ አንድ ነፍሰ ጡር ሴትን ጨምሮ 4 ሰዎች ተገድለዋል። ሌሎች በርካታ ሰዎች ደግሞ ቆስለዋል ሲል ነው የብልጽግናውን የጦር ወንጀል ዘጋርዲያን ያጋለጠው። ዘጋርዲያን የፋኖን ቦታ መቆጣጠር በገለጸበት ዘገባው ደግሞ ከቅዱስ ላሊበላ ከተማ ተጉዘው ወደ 100 ኪሎ ሜትር የሚጠጋ ርቀት ላይ በፋኖ ቁጥጥር ስር ባሉ የኢትዮጵያ ደጋማ አካባቢዎችና መንደሮች ውስጥ የአዲስ አበባው መንግስት ምንም አይነት ስልጣን የለውም ሲል ገልጾታል። ዘጋርዲያን በኢትዮጵያ ትልቅ ብሔር የሆነው አማራም በቅርብ ዓመታት ውስጥ በተለይም አናሳ በሆኑ አካባቢዎች የጅምላ ጭፍጨፋ ሰለባ ሆኖ ይገኛልም ብሏል። ዘጋርዲያን አክሎም ልዩ ኃይሉን ለማፍረስ በተደረገው ሙከራ ምላሽ ለመስጠት በሺዎች የሚቆጠሩ የአማራ ልዩ ኃይሎችና እነዚህ ተዋጊዎችን የፋኖን ጦር ተቀላቅለው ወታደራዊ ልምድና የጦር መሳሪያ ይዘው የትጥቅ እንቅስቃሴ እያደረጉ ይገኛልም ብሏል። በዚህም ውጊያው በከፍተኛ ሁኔታ ተጠናክሮ መቀጠሉንም አመላክቷል። በሌላ በኩል ከጎንደር ቀጠናም አሳዛኝ ዜና ሰምቷል። በጎንደር ቀጠና ደንቢያ ላይ ንጹሃን ተማሪዎች መጨፍጨፋቸውን የሚያሳዩ መረጃዎች እየወጡም ይገኛሉ። በአማራ ክልል በየቀኑ 3-4 ንጹሃን ገበሬም አርሶ አደሮች፣ እናቶችና ህጻናት ስርዓቱ ጥምር ጦር እያለ በሚጠራው ያገዙ ኃይል ህይወታቸውን እንደሚያጡ የሚታወቅ ነው። በጎንደር ቀጠናም ከተለያዩ አቅጣጫም በየቀኑ አለኝ የሚለውን ኃይል እያመጣም የመጨረሻ ያለውን ኦፕሬሽን አገዘው ቢሞክርም ከፋኖ ኃይል ላይ ምንም ጉዳት ማድረስ ያልቻለ ሲሆን ደግሞና ተመቶ ሲመለስ ግን በተለያየ መልኩ ህዝቡን እየተበቀለም ቀጥሏል። ህዳር 22 ቀን 2018 ዓ.ም ከእሁድ ቅዳሜ ረፍት በኋላ ወደ ትምህርት ቤት በመሄድ ላይ የነበሩ ተማሪዎችና አንዲት እናት መገደላቸውም ተሰምቷል። ሀገር አማን ብለው በባጃጅ ተሳፍረው የሚሄዱ ንጹሃን ምንም አይነት ውጊያ በሌለበት ሸዋሂ ከተማ ደልጊ መውጫ ላይ ህይወታቸውን እንዲያጡ መደረጉም የታወቀው። በሌላ መረጃችን ህዳር 25 ቀን 2018 ዓ.ም ጠዋት ጀምሮ በትግራይ መቀሌ ውጥረት ነግሶ መዋሉ ተሰምቷል። የጀነራል ታደሰ ወረደ ቢሮ በአርሚ 30 ተከቦ መዋሉ ሲነገርም ጀነራሉ በአሁኑ ሰዓትም ከፍተኛ አደጋ ውስጥ እንዳለ ተረጋግጧል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ ስለመታየታቸው የገለጹት ምንጮች ታጣቂዎቹ ብሬን፣ ላውንቸርና ዲሽቃ የታጠቁ መሆኑን ጠቁመዋል። ከዚህ በተጨማሪ በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ተጽፏል የተባለ ሲሆን ከሰሞኑ የኢትዮጵያ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበርም ምንጮቹ ገልጸዋል። በአሁኑ ሰዓትም የህወሓት ኃይሎች በመቀሌ የሚገኙ መስመሮችን ዘግተው ጀነራሉን በቁጥጥር ስር ለማዋል የተቀመጡ ሲሆን ይህን የሰማው ጠቅላይ ሚኒስትር አብይ አህመድ ደግሞ በትግራይ ለሚገኘው የፌዴራል ፖሊስ ጀነራሉን ከከበባ አድኑት የሚል ትዕዛዝ መስጠቱ ነው ተነገረው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።